ሰላም ውድ የዩቱብ ቤተሰቦቼ እንዴት ናችሁ? ባላችሁ በሰላማችሁ በስት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያው የዛሬው ቪዲዮ በጣም አሳዛኝ የሆነ ክስተት ነው። እንግዲህ እንደምታውቁት ነፃነት ወርቅ ከዚህ ዓለም በሞት ተለይቶናል እና ነፃነትን ማያውቅ የለም። በሁላችንም ልብ ውስጥ ይኖራል ምን ጊዜም እና በእውነቱ እኔ በጣም ነው የደነገጥኩት። ልክ እንደሰማሁ በፍጹም አላመንኩም እና በእውነት በጣም ነው የሚያሳዝነው። ትላንትና እንደውም ኢቢኤስ ላይ ቀረጻ ስለነበረው ቀረጻ ላይ ነበረ። ቀረጻ ጨርሶ ምናምን በሰላም ነው ወደ ቤት የሚገባው እና ዛሬም ጠዋት ለስራ ወጥቶ ነበር። ግን በቃ ዛሬ ቀኑ ስለሆነ ይሁን ብቻ ባናቅም ግን ከዚህ ዓለም በሞት ተለይቷል። ሰላም ነበር ጠዋት እንኳን ማለት ነው። የሰው ልጅ አያችሁ እንደዚህ ወጥቶ መቅረትም አለ። እንግዲህ ትላንት ታይተን ዛሬ እንጠፋለን። አለን ማለት ከንቱ ነው እና ነፃነትን ደግሞ ማይወደው የለም አይደለም። እኛ ትልልቆቹ ህፃናት ልጆች ራሱ እንዴት እንደሚወዱት ታስታውሳላችሁ? የሆነ ጊዜ ሊታከም ህንድ ሀገር ሄዶ ልጆች ኢቢኤስ ላይ የልጆች ፕሮግራም ላይ ልጆች የሚያቀርቡለትን ካስታወሳችሁ ለሱ ግጥም ምናምን በቃ ስለሚወዱት ማለት ነው። እና እሱም ለልጆች ያለው ክብር፣ ለሰው ልጅ ያለው ክብር ለዚህም ነው ሰው ሁሉ ሊወደው የቻለውና የሚሰራቸው ፊልሞች፣ የሚያቀርባቸው ፕሮግራም ሁሉ ደስ በቃ እኔ እንጃ። ነፃነት ሁሌም አስቂኝ ነው። የእውነት ራሱ እያወራ ሲሪየስ የሆነ ጉዳይ ራሱ እያወራ ቀልድ በመሀል አይጠፋምና በቃ የድሮ ፊልሞች ላይ አስቂ ነው በቃ እና በእውነት እኔ በጣም ነው ያዘንኩት። በቃ በጣም ነው የተሰማኝ። እናንተም እርግጠኛ ነኝ ሁላችሁም የኢትዮጵያ ሕዝብ በጣም እንደሚሰማው አምናለሁ። ምክንያቱም ምን ያክል እንደምንወደው ስለማውቅ ሁላችሁም መቼም እሱን የሚጠላ አይኖርም። ምክንያቱም ኢቢኤስን የሚከታተል ሁሉ ያው እሱን በደንብ ታውቁታላችሁ ብዬ አምናለሁ። እና አዶቼ በቃ ይለላችሁ ነው በጣም ስላዘን እና እግዚአብሔር ሀገራችንን ሰላም ያርግልን እንጂ ያው ብዙዎቻችን ስለ ነገ ነው የምናስበው። በቃ ግን ምን እንደሚያጋጥመን አናውቅም። አያችሁ እንዲወጡ መቅረትም አለ በቃ እና ለነፃነት መቼም ለመላው ለቤተሰቦቹ መጽናናትን እመኛለሁ። ባለቤቱ፣ ልጆቹ እሱን የሚያደንቁት ሁሉ እግዚአብሔር ጽናቱን ይስጣቸው